የኦህዴድ ወታደራዊ አዛዦች ዛቻ እንደቀጠለ ነው። የአየር ኃይሉ አዛዥ ይልማ መርዳሳ ጥላቻን እስከ ጥግ የታጠቀ ሰራዊት አለን ብለዋል። ሌላኛው የአገዛዙ ጦር መሪ ብርሃኑ በቀለ ደግሞ ጠላትን እየቀጣን ነው ሲሉ ተደምጠዋል። ዝርዝሩን ይዘናል። የ4 ኪሎ አገዛዝ ህወሓት የአገሪቱን ሉዓላዊነት ጥሷል የሚል ፕሮፓጋንዳን አሰራጭቷል። በትዕግስት አልፈነው ነው እንጂ የብልጽግናው ስርዓት ጦርነት አውጇል ያለው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ደግሞ ህልውናችንን የምናረጋግጥበት ጊዜ ነው ብለዋል። የሚዲያችን ምንጮች በበኩላቸው የአሜሪካ ልዑካን ወደ መቀለ ይጓዛሉ ተብሎ እንደሚጠበቅ ገልጸዋል። እነዚህን መረጃዎች በዝርዝር ወደ እናንተ የምናደርስ ይሆናል። የብልጽግናና የህወሓት ሁለቱ ሴት ታሳሪዎች ጉዳይ መነጋገሪያ ሆኗል። በትግራይ መቀለ ጦርነትን የሚያወግዝ ቃለ ምልልስ ባደረጉ ማግስት አንድ እናት ሴት ታሰሩ። በአዲስ አበባ ደግሞ ግድያን የተቃወመች ጋዜጠኛ የአገዛዙ የእስር ሰለባ ሆናለች። ይህንንም የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የኦህዴድ ብልጽግና ወታደራዊ አዛዦች ዛቻ እንደቀጠለ ነው። የአየር ኃይሉ አዛዥ ይልማ መርዳሳ ጥላቻን እስከ ጥግ የታጠቀ ሰራዊት አለን ብለዋል። ሌላኛው የአገዛዙ ጦር መሪ ብርሃኑ በቀለ ደግሞ ጠላትን እየቀጣን ነው ሲሉ ገልጸዋል። ሁለቱ የ4 ኪሎ አገዛዝ ስልጣን የማስጠበቅ ተልእኮ የተሰጣቸው ወታደራዊ አመራሮች ቃላት እያጠፋን እየቀጣናቸው ነው አለም ጥላቻን በበቂ ሁኔታ ተላብሰናል የሚሉ ሆነዋል። ጥላቻው የየትኛው አካል ነው እየተቀጣ የሚገኘው የትኛው ህዝብ ነው የሚለው ግን መሰረታዊ ጥያቄ ይሆናል። ይልማ መርዳሳ ትናንት አንድ መድረክ ላይ ያደረጉት ንግግር ጠላትን አምሮ የሚጠላ ጀግና ሰራዊት ገንብተናል ይላል። በእርግጥ ጥላቻን ያነገበው የገነቡት ሰራዊት የጅቡቲ ድሮን አፋሮችን ሲገድል፣ የአልቡርሃን ቲቢቲ ድሮኖች የቤንሻንጉል ኢትዮጵያን ህዝብ ሲያጠፉ፣ የሻቢያዎቹ የትግራይን ሲያጠፉ፣ ሴቶችን ሲደፍሩ፣ የደቡብ ሱዳን የጋምቤላ የደቡብ ምዕራብ ኢትዮጵያ የወርቅ ማውጫዎችን ሲቆጣጠር ይልማ መርዳሳና አየር ኃይላቸው ሰራዊታቸው ሴት ነበሩ ማለት ተገቢ ይሆናል። እርሳቸውም የቢሾፍቱ ጦራቸውም ከአረብ ሀገራት በሚረከበው ጦር መሳሪያም ጥላቻን ባዳበረበት የኢትዮጵያ ህዝብ ላይ ድሮንና ጀት እያዘነበ ነበር የሚለው ደግሞ ትክክለኛው ምላሽ መሆኑ አይቀርም። የነ ይልማ መርዳሳ ጥላቻን ጠላት ባለው ዜጋ ላይ ያዳበረው ሰራዊት የጎጃም አርሶ አደሮችን፣ የወሎ ወላዶችን፣ የሸዋ ክርስትና ላይ የነበሩ ነዋሪዎችን፣ የጎንደር አባቶችን፣ የዋግምራ ሚኒሻዎችን፣ የትግራይ ተፈናቃዮችን፣ የራሳቸውን የአገዛዙን ምርኮኞች ሳይቀር ከህይወት ወደ አመድነት ቀይረዋልና እናም እነዚህ ወታደራዊ አዛዦች ጠላት የሚሉት አካል ማን እንደሆነ ግልጽ ይሆናል። የሚገድሉት ሰው በጤና ጣቢያም በትምህርት ቤትም በድሮን እየተደመሰሰ ድግስ ሊበላ የተገኘ የተቀላቀለን ህዝብ አጠፋ ነው ሲሉም ተደምጠዋልና። ሌላኛው የአገዛዙ ወታደራዊ አዛዥ ደግሞ በተለይም በጎንደር ቀጠና ከወጣቶች ጋር ሰራዊታቸውን አሰማርተው እየተዋጉ ያሉት የሰሜን ምዕራብ አዛዡ ሌተናንት ጀነራል ብርሃኑ በቀለ ናቸው። እኒህ ጀነራል ጎንደርም የትም አትገቧትም እያሉ የብልጽግናቸውን ስልጣን ለማስጠበቅ እየታገሉ በየጊዜው የሚያወጡት መግለጫ ደግሞ ተደምስሰዋል የሚል ነው። አሁንም ያቀረቡት ማብራሪያ ታሪካዊ ጠላቶቻችን የሚጋልቧቸው ፈረሶች የክህደት ጥጋቸውን ቢያሳዩም የሰራዊታችንን ጠንካራ ምት ግን መቋቋም አልቻሉም የሚል ሆኗል። ነገሩ እንዲያ ከሆነ እርሳቸውና ሰራዊታቸው ከጋይንት እስከ ደባርቅ ከአርማጭሆ እስከ ቋራ ቀጠና በየቀበሌው ምን ይሰራል የሚለው ግን አሁንም መሰረታዊ ጥያቄ ይሆናል። ይህ በእንዲህ እንዳለ የብልጽግናው አገዛዝ ህወሓት የሀገሪቱ ሉዓላዊነት ጥሷል የሚል ፕሮፓጋንዳን አሰራጭቷል። በትዕግስት አልፈነው ነው እንጂ የብልጽግናው ስርዓት ጦርነት አውጇል ያለው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ደግሞ ህልውናችንን የምናረጋግጥበት ጊዜ ነው ብለዋል። የሚዲያችን ምንጮች በበኩላቸው የአሜሪካ ልዑካን ቡድን ወደ መቀለ ይጓዛል ተብሎ እንደሚጠበቅ ገልጸዋል። ባለፈው ሳምንት የአፍሪካ ህብረት በትግራይ የወቅቱ መንግስት እውቅና የሰጠበትን ጉዞ በኦባሳንጆ በኩል ወደ ትግራይ ክልል ማድረጉም የሚታወስ ነው። አስቀድሞም የተለያዩ ሀገራት ዲፕሎማቶች የተፈጠረውን ውጥረት ተከትሎ ወደ ክልሉ ጉዞ ማድረጋቸውም አይዘነጋም። አንድ ጉዳዩን በቅርበት የሚከታተለው ምንጭ ከቀናት በኋላም የአሜሪካ ዲፕሎማቶች ተመሳሳይ ጉዞን ወደ ክልሉ እንደሚያደርጉ ገልጸዋል። ይህ ጉዞ በአዲስ አበባው የአሜሪካ ኤምባሲ በኩል የታቀደ ነው የሚሉት ምንጮቹ እስካሁን ማረጋገጫ ያልተሰጠበት ቢሆንም የተፈጠረውን የጦርነት ደመና ድባብ ተከትሎ የማቀራረብና የማነጋገር ሚና ያለው ይሆናል ተብሎ እንደሚታሰብ ግን አንስተዋል። እንዲህ ያሉ የቅርብ ጊዜ ከአዲስ አበባ ወደ መቀለ የሚደረጉ የዲፕሎማቶችና የቀድሞ አደራዳሪዎች ጉዞዎችን ደግሞ የ4 ኪሎ አገዛዝ የጊዜ መግዣ ስልት አድርጎ እንደሚጠቀምባቸው በርካታዎች ያነሳሉ። የትግራይን ክልልና ህዝብን አንድም
በክልክላና በከበባዎች ሁለትም በኤሊቱ መካከል ከፍተኛ ቅራኔን በመፍጠር የተጀመረው የማዳከምና የመበተን ተግባር ለተወሰነ ጊዜ መቀጠሉም እንዲጠፉና ከስጋትነትም እንዲወርዱ የሚያደርግ ስልት ነው የሚለው ግምገማም በኦህዴድ ብልጽግና ቤት ደጋግሞ እየቀረበ ነው። እንዲህ ያለውን ተግባሩን በፕሮፓጋንዳ የሚያጅበው ብልጽግናም ከትግራይ ክልል ባስኮበለላቸው ተጋሮችም ይሁን በቀድሞ የፕሮፓጋንዳ ማሽኖቹ በኩል የሚያደርገው ህወሓት ላይ ያነጣጠረ የሚመስል ነገር ግን ትኩረቱን ትግራይ ላይ ያደረገውን ዘመቻን ከፍቶበታል። እና አቶ ጌታቸው ረዳና ሬድዋን ሁሴን በቀናት ውስጥ ጦርነት ሊከፈትብን ነው ካሉ ሳምንት እየተቆጠረ ቢሆንም ባለፉት ሳምንታት የተስተዋለው ግን የሚያገለግሉት ይህ የብልጽግናው አገዛዝ የከፈተው የድሮን ጦርነት ነው። በአገዛዙ ልሳናት የቀረቡ ያሉት እነዚህ ፕሮፓጋንዳዎችም ከወደ ትግራይ ጦርነት እየታወጀብን ነው የሚሉም ሆነዋል። በፋናና ኢቲቪ በኩል የሚናገረው ብልጽግናም የወቅቱ ፕሮፓጋንዳው ከ5 ዓመታት በፊት የነበረውን የጦርነት ዋዜማ ሁነት የሚያስታውስ ነው። የፋና ዘገባም ህወሓት ለሰው ልጅ ሁሉ ጠንቅ ነው ይላል። ኢቲቪ ደግሞ በትግራይ ፋሽስትነት ነግሷል፣ የግድያ ሰርተፍኬት ተቆርጧል፣ ሉዓላዊነታችንን ህወሓት ጥሶታል፣ ነገር ግን የዚህ አካል ወታደራዊ አቅሙን አጥቷል፣ እርስ በራሱም እየተባላ ነው ወዘተ የሚል ቅስቀሳን ያስከትላል። እርስ በራሱ እየተባላ ነው ሲሉ የሚገልጹት ግን የትግራይ ኤሊትን በአጠቃላይ እንደሆነ ግልጽ ነው። ህወሓት የትግራይ ህዝብ ዛሬ ለገባበት መከራ ተጠያቂ መሆኑን የሚካድ ባይሆንም ቅሉ ብልጽግና ይህንን ድርጅት በስምምነት ማፍረስ የሚከሰውና የሉዓላዊነት ጥሰት ፈጽሟል የሚለው ግን ተደራዳሪውን ድርጅት እውቅናውን ሰርዞ በሌላ በኩል ደግሞ ሊፈጸሙ የሚገባቸው የተፈናቃይና ሉዓላዊ ግዛትን ማስመለስ ተግባራትን ጨምሮ የስምምነቱ መሰረታዊ ጉዳዮችን ከመፈጸም ይልቅ በጀትና ነዳጅ ከልክሎ በምትኩ ድሮን እየላከ መሆኑ ነው። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ደግሞ በአንድ የከተሞች መድረክ ላይ ተገኝተው አሁን የህዝባችንን ህልውና ለማረጋገጥ የምንሰራበት ጊዜ ነው ብለዋል። ድርጅታቸው ትናንት የትግራይ ህዝብ በህልውናው ላይ ለሚደረግ የዘር ማጥፋት ዘመቻ ራሱን የመከላከል ተፈጥሯዊ መብት ስላለው ህልውናውን ለማረጋገጥ ዛሬም እንደ ትናንቱ በጽናት ይመከታል፣ ይህ ፍትሐዊ ትግሉም እንደሚያሸንፍለት ፍጹም ጥርጥር የለውም ሲልም መግለጹ የሚታወስ ነው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ።